እንደዚህ ብለን እንውሰደው። አሁን እንግዲህ ትንሽ መንፈስ፣ ነፍስ፣ ስጋ ሃሌሉያ ጠንከር ያለ ሰው ባረግ ጥሩ ነበር ነው ብዛ ግን ይሁን every time እግዚአብሔር ስትሬንግዝ እዚህ ይለቃል መንፈሱ ላይ ኢምፓወር ያደርገዋል ሲፈልስ ግን እዚህ ያለው እዚህ እንዲደርስ እዚህ ጋር ቧንቧል ይሄኛው አካል እስካልከፈተ ድረስ ከዚህ የሚመጣውን ነገር ወደዚህ ያስተላል ለዚህ ነው አጥምቀ ልብህን ጠብቅ የህይወት መውጫ ምን ማለቱ ነው ህይወት በሙሉ ለህይወት የሚያስፈልገው ነገር ሁሉ እግዚአብሔር የሚለቃው መንፈሳችሁ ላይ ከመንፈሳችሁ ግን በነፍሳችሁ በኩል አልፎ ነው ስጋችሁ ላይ ይመጣ ለዚህ ነው እግዚአብሔር ለህይወትና ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ ለህይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ሁሉ ነገር እዚህ አለ ታዲያ ለምንድን ነው በህይወቴ ማላየው በአእምሮአችሁ መታደስ ተለወጡ እንጂ ይሄን ዓለም አያችሁ ይሄኛው ሰውዬ እስካልተለወጠ ድረስ ይሄኛው ሰውዬ ሳፈር ያደርጋል ይሄኛውን ሰው ምትለውጡት በእግዚአብሔር ቃል ወቁ እነዚህ ሁለቱ ለብዙ አመት ወዳጅ ናቸው ብዙ አመት አብረው ሰርተዋል በቀላሉ ይግባባሉ ስሙ ይሄኛው ሰው ስሜት አለው ሁሉን ነገር በፊሊንግ ነው የሚረዳው ሞቀኝ በረደኝ ቆነጠጠኝ ራበኝ አመመኝ ፈለጠኝ አለ በቃ ከዛ ይሄኛው ሰው ደሱ ነው ይሄኛው ሰው ደግሞ ይሄ የማይንድ ክፍል ነው የነፍስ ክፍል ነው በሪዝን ነው የሚያምነው እንዴ አሁን የእግዚአብሔር ቃል ይመጣል አስቡ አሁን ሰውየው ተቀምጧል በዚህ በኩል ነው ሰውየው የሚሰማው በመገረፉ ቁስል ተፈውሳል ስለሄኛው አልተሰማኝም ይሄኛው እንዴት ይሄኛው አሜን ይሄት ያለብን ጦርነት ዲያብሎስ አይደለም ጠላታችሁ ይሄ ነው ይሄ ሎጂካል ነው ይሄ ያም ደግሞ yes ምናምን ይላል ብዙ አይደለም እንዳለው አሱ ይሄ ዲያብሎስ ከመሄዱ በፊት ኦቆ ክርስቲያን እንደምትሆኑ ያውቃል ከመሄዱ በፊት ፕሮግራሚንግ ጭኖ ነው ሄደው ሰማችሁ ለዚህ ኮራ አሁን ልክ ቸርች መጣና ሰጦ ሲባ እዚህ ፕሮግራሚንግ አለ ወዲያው ፕሮግራሚንግ ለምን ይላል ሊወስዱብህ ነው ልክ ሊወስዱብህ ነው ሲለው የሚሄደው ወዲያው ምን ይላል ይሄኛው አኩርፎ ቁጭ